ኢንተርናሽናል ዩቲዩብ ቻናል ማለትም ሞኔታይዝድ ፕላስ ቬሪፋይድ እንዴት እንደምንከፍት በባለፈው በመጀመሪያው ክፍል አይተናል። ኢንተርናሽናል ዩቲዩብ ቻናል ማለትም ሞኔታይዝድ ፕላስ ቬሪፋይድ የሆነ ቻናል ከከፈትን በኋላ ቪዲዮ አፕሎድ ከማድረጋችን በፊት ማስተካከል ያለብን ሴቲንግስ ዛሬ በዚህ ቪዲዮ እናያለን። ዩቲዩብ ቻናል ከከፈታችሁ በኋላ ይህን ሴቲንግስ ሳታስተካክሉ ስትቀሩ ነው አፕሎድ ያደረጋችሁት ቪዲዮ ምንም አይነት እይታ የማያገኘው ወይም ደግሞ ኖ ቪውስ የሚያገኘው ቢበዛ ደግሞ 10 20 100 500 ቢያገኝ ነው። ከ1000 በላይ አታገኙም። ይሄ ማለት እነዚህ ሴቲንግስ ሳታስተካክሉ ፖስት እያደረጋችሁ ነው ያላችሁት ማለት ነው። በዚህ ቱቶሪያል ቪዲዮ ፖስት ከማድረጋችሁ በፊት ዩቲዩብ ፖስት ያደረጋችሁት ሞር ቪው እንድታገኙ ወይም ደግሞ ኖ ቪው ከሚል ጉድ እንድትወጡ ማብራትና ማጥፋት ያለባችሁ ሴቲንግስ በማስተካከል ችግሩን አብረን እንቆርፈዋለን። ለዚህ መፍትሄ በዛሬ ቪዲዮ ይዤ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። አሁን ቀጥታ ወደ ገደለው እንገባለን። በጥሞና ተከታተሉ። መጀመሪያ የዩቲዩብ ሴቲንግ ለማስተካከል ምን ያስፈልገናል? ዩቲዩብ ስቱዲዮ ያስፈልገናል። እንደምናውቀው ዩቲዩብ ስቱዲዮ የዩቲዩብ ሴቲንግ የምናስተካክልበት ፓርት ነው። ያ ቪዲዮ አፕሎድ ከማድረጋችን በፊት ማጥፋትና ኦን ወይም ደግሞ ማብራት ሴቲንግስ የግድ ማስተካከል አለብን። ወደ እሱ እንሄዳለን። በክሮም ወይም ደግሞ በጉግል ወይም ደግሞ በሌላ ብራውዘር መጠቀም ትችላላችሁ። እኔ በዛሬ ቪዲዮ በክሮም ነው ማሳያችሁ። ወደ ክሮም ገባለሁ። ከዛ ኤቭሪቲንግ የዩቲዩብ ሴቲንግ የምናስተካክልበት እንዳልኳችሁ studio.youtube.com ብላችሁ ሰርች ታደርጋላችሁ። እንደዚህ ብላችሁ ሰርች ታደርጋላችሁ። ከዛ ቀጥታ ወደ ዩቲዩብ ዳሽቦርድ እንደዚህ አድርጎ ይወስዳችኋል። ይሄ ነው በቃ ይሄ ነው የእናንተ ምን ያክል ዳሽቦርድ ወይም ደግሞ የሰራቻችሁ ኮንተንቶች ቪዲዮዎች ምን ያክል ቪው አገኛችሁ፣ ምን ያክል ላይክ አገኛችሁ፣ ኤቭሪቲንግ እዚህ ነው የምታገኙት። አሁን ቀጥታ የምናመራው እዚህ ጋር አንድ ሴቲንግ ይህም ማብራት ያለብን ሴቲንግ እናያለን። እሱም እዚች ጋር ሴቲንግ ከታች ያለችው ሴቲንግ እዚች ጋር እንገባና እቺ ታያችኋለች። ከዚህ ታች ያለችው እታች አለች ከግራናት ሴቲንግ ምትሏ ትነክታላችሁ። ከዛ እዚች ጋር ከገባን በኋላ እንደምናየው አፕሎድ ዲፎልትስ መጀመሪያ ጀነራል የሚላለ ከዛ ቻናል የሚላለ አፕሎድ ዲፎልትስ ፐርሚሽን ኮሚኒቲ ሞዴሬሽን አግሪመንትስ የሚላለ እዚች ጋር አሁን ማብራት ያለብን ሴቲንግ አፕሎድ ዲፎልትስ ከምትል ውስጥ እንገባለን። እቺ ሶስተኛዋ አፕሎድ ዲፎልትስ የምትለው ከዛ እዚች ጋር ማብራት ያለብን ሴቲንግ አለች። አፕሎድ ዲፎልትስ ማለት እዚች ጋር ቪዚቢሊቲ የምትላለች አየ ወደ ታች ስክሮል ቤሲክ ኢንፎ ላይ ወደ ታች ስክሮል ስታደርጉ ቪዚቢሊቲ የሚላለ 2-3 አማራጭ አለ። ፐብሊክ፣ ፕራይቬት፣ አንሊስትድ የሚል ማለት ነው። አሁን እዚህ ጋር ባይ ዲፎልት ቪዲዮአችሁ አፕሎድ ስታደርጉት ፐብሊክ ከሆነ ይውላችሁ ፕራይቬት ማድረግ ወይ ቪዲዮ አፕሎድ ስታደርጉ ፕራይቬት ወይም ደግሞ አንሊስትድ ማድረግ አለባችሁ። ፐብሊክ ካደረጋችሁት ለምን ፐብሊክ አናደርገውም ብላችሁ ከጠየቃችሁ ያው ፕራይቬት የምናደርግበት ምክንያት ቪዲዮ አፕሎድ ስናደርግ ማለት ነው። ለምን መሰላችሁ? አንድ ለኮፒራይት ነው። ኮፒራይት ማለት ያው ያ ቪዲዮ ኮፒራይት ቢኖረው ፐብሊክ አድርጋችሁ ፖስት ካደረጋችሁት ዩቲዩብ የእናንተ አካውንት ስትራይክ ወይም ደግሞ ስታክ ያደርገዋል። ያው ቪው እንዳታገኙ ያደርገዋል ማለት ነው። ፕራይቬት ወይም ደግሞ አንሊስትድ አድርጋችሁ ቪዲዮ እንኳን ኮፒራይት ቢኖረው ለእናንተ ኢሜይል ኖቲፊኬሽን ኮፒራይት አለው ብሎ ይነግራችኋል እንጂ ስትራይክ አያደርጋችሁ። ምክንያቱም ለራሳችሁ ነው ያደረጋችሁት ቪዲዮውን ማለት ነው። ሁለተኛው ደግሞ እዚህ ጋር ቪዚቢሊቲ ፕራይቬት የምናደርግበት ምክንያት ያ ቪዲዮ ምንድነው ለዩቲዩብ አልጎሪዝም ቪዲዮ እንዲገመግመው ወይም ደግሞ አናላይዝ እንዲያደርገውና አንደርስታንድ ወይም ደግሞ ሪድ እንዲያደርገው ጊዜ እንሰጠዋለን ማለት ነው።
ዩቲዩብ አልጎሪዝም ሪድ ኤንድ አናላይዝ ኤንድ ሪድ ካደረገው ቪዲዮችን ለየትኛው ኦዲየንስ ነው የሰራው ቪዲዮ ብሎ ካቴጎሪ ያስቀምጠዋል በራሱ ማለት ነው። ለህፃናቶች ነው፣ ኢንተርቴንመንት ነው፣ ለሙዚክ ነው፣ ኤዱኬሽን ነው፣ እንደዛ ነገር ማለት ነው። ለትክክለኛው ኦዲየንስ ያደርስላችኋል ማለት ነው። ሶ ፐብሊክ ካደረግነው ግን ያን የዩቲዩብ አልጎሪዝም ጊዜ እየሰጠ ነው አይደለም። ቪዲዮችን ስለምን እንደሆነ አያውቅም። ቀጥታ ዝም ብሎ አፕሎድ ያደርገዋል፣ ለህዝብ ያደርሰዋል። ያን ቪዲዮ ለማን እንደሚያደርሰው አያውቅም፣ ለየትኛው ኦዲየንስ እንደሆነ አያውቀውም ማለት ነው። እሺ ሁለተኛ ደግሞ የምናየው እዚች ጋር አድቫንስድ ሴቲንግ የምትላለች። አድቫንስድ ሴቲንግ የምትለው ጋር እዚች ጋር ካቴጎሪ የምትላለች። እዚች ጋር ካቴጎሪ የምትሰሩት ቪዲዮ ምንድን ነው ነው። ለምሳሌ ስለ ካርስ ኤንድ ቬሂክልስ ከሆነ እዚች ጋር ካርስ ኤንድ ቬሂክልስ ትሉታላችሁ። ስለ ኮሜዲ ወይም ደግሞ ቀልድ ከሆነ ኮሜዲ፣ ስለ ትምህርት ከሆነ ኤዱኬሽን፣ ስለ መዝናኛነት ከሆነ ኢንተርቴንመንት፣ እንደዛ ፊልም፣ አኒሜሽን፣ ጌሚንግ ምናምን የሚላለላችሁ። ለምሳሌ እዚህ ጋር ሙዚክ የሚለው ኦፊሻል ሙዚክ እንደነ ታምራት ደስታ፣ ቴዲ አፍሮ ሊሆን ይችላል በኢትዮጵያ፣ ወይም ደግሞ እንደነ ጀስቲን ባይበር፣ ክሪስ ብራውን ምናምን ሊሆን ይችላል። ኦፊሻል ሙዚክ ሲሆን ደግሞ እዚህ ጋር ታስገባላችሁ። ፔትስ ኤንድ አኒማልስ፣ ስለ ድመቶች፣ ስለ ውሾች ምናምን የሚሰሩ ከሆነ ነው። ስፖርት፣ ሳይንስ ኤንድ ቴክኖሎጂ የሚል አለ። ያው የሚሰሩት ኮንተንት እዚህ ጋር ካቴጎሪ ማስቀመጥ ይችላላችሁ። ለምሳሌ ኢንተርቴንመንት ከሆነ ኢንተርቴንመንት በሉ፣ ኤዱኬሽን ከሆነ ኤዱኬሽን በሉት። ያው እንደፈለጋችሁ ካቴጎሪ ማስቀመጥ አለባችሁ ማለት ነው። እሺ ከዛ አውቶማቲክ ዳቢንግ የምትለው ምን መሰላችሁ? እችን ኢናብል የምትለውን ተጫኑና እቺም አውቶማቲካል ትራንስሌት ዩር ኦዲዮ ትራክስ ኢንቱ ዲፈረንት ላንጉጅ ኤንድ አድ ዘም ቱ ዩር ቪዲዮ። ይህም መሰላችሁ? ለምሳሌ የሰራችሁት ቪዲዮ በእንግሊዝኛ ቢሆን እና ያ ተመልካች ደግሞ ቪዲዮችን የሚያየው ስፓኒሽ ቢሆን ወይም ደግሞ ፖርቱጋስ ቢሆን ወይም ሌላ ሀገር ቢሆን ስፓኒሽ ሆኖ እንግሊዝኛ ላይ ሰማ ይችላል። እና ቀጥታ ይህንን በማብራታችሁ ይህን ሴቲንግ በማብራታችሁ የእናንተ አይዲዮ ወይም ደግሞ ቮይስ ትራክ አድርጎ ያን አይዲያችሁ ወይም ደግሞ ቮይሳችሁ ወደ ስፓኒሽ ቋንቋ ይቀይረዋል ማለት ነው። እንደየቦታው ፖርቱጋስ ከሆነ ወደ ፖርቱጋስ ቋንቋችሁ ባይዘው እናንተ የምትናገሩት ብቻ ሳይሆን የዩቲዩብ ታይትልም አለ፣ ታይትላችሁም ይቀይረዋል ማለት ነው። ይህን ደግሞ ምን ያግዛችኋል? ያ ቪዲዮችሁ ኢንተርናሽናል እንዲታይ በሁሉም ሀገር በሁሉም ቋንቋ እንዲታይ ያደርግላችኋል። እና እቺ አለው የምትለዋን ማብራታችሁን አትርሱ ማለት ነው። እዚች ጋር ደግሞ በደንብ አድርጋችሁ ማየት አለባችሁ። አብዛኞቹን ዩቲዩበሮች ወይም ደግሞ ቢግነሮች እየሸወደች ያለችው እቺው ሾው ሃው ሜኒ ቪወርስ ላይክ ዚስ ቪዲዮ እያበራችኋት ነው ማለት ነው። እችን ማጥፋት አለባችሁ። ለምን ካላችሁ ይሄ ትርጉሙ ምንድን ነው? ያ ቪዲዮአችሁ ስንት ላይክ እንዳለው የሚያሳይ ነው። ያው ዩቲዩብ ቢግነር ወይም ደግሞ ጀማሪ እንደሆናችሁ ደግሞ አንዳንድ ሰዎች ያው ላይክ ሪሰርች እንዳደረኩት ትንሽ ላይክ ሲኖረው ስክሮልም ያደርጉታል ወይም ላይክ አያደርጉም ቪዲዮአችሁ። ብዙ ላይክ ካለው ግን ያው ሰዎች ሞር ኢንተራክት ይሆናሉ፣ ላይክ ያደርጋሉ፣ ያዩታል። ስለዚህ ያን ቪዲዮአችሁ ላይኩ እንዳይታይ እናንተ ብቻ እንድታዩት ማድረግ አለባችሁ። ለእናንተ ይታያል፣ ሌሎች ግን አይታይም። ሌላ ሰው ላይክ ያደርገው አያውቁም። ሞር ላይክ የምታገኙት ይችን ስታጠፏት ነው። እና እችን ቶርን ኦፍ፣ እች በርታ ከሆነ አጥፏት። እሺ ከዛ ለቆት ቻናል፣ ከዛ እዚች ጋር አድቫንስድ ሴቲንግ ቻናል ውስጥ ከገባችሁ በኋላ ኦዲየንስ፣ እዚህ ጋር አድቫንስድ ሴቲንግ ከገባችሁ በኋላ ኦዲየንስ የሚል አለ። እዚህ ጋር ማስተካከል አለባችሁ። የምትሰሩት ቪዲዮ ለህፃናት ከሆነ የስ ሴት ዚስ እዚህ ጋር ቻናል አዝ ሜድ ፎር ኪድስ የሚላለ እሱን ይህን ኦን አድርጉት። የምትሰሩት ቪዲዮ ግን ለህፃናት ካልሆነ ኖ በሉት። እቺ ጋር ኖ ማለታችሁ እንዳትረሱ። የምትሰሩት ያው አኒሜሽን ፎር ኪድስ ምናምን ከሆነ ግን ያው የስ ብትሉት፣ ካልሆነ ደግሞ ነው በሉት። ከዛ ያው የምናየው ደግሞ እዚህ ጋር ኖ ካላችሁት በኋላ ወደ ታች ወረድ በሉና እዚህ ጋር ምን ይላል? ወደ ታች ወረዱና እዚህ ጋር እቺ ክሊፕስ የምትላለች ዋና አለው ቪወርስ ክሊፕ ማይ ኮንተንት እቺ ኦን እንዳትሆን ኦፍ ማድረጋችሁ ቼክ አድርጉ። ሌሎች ሰዎች
የእናንተን ኮንተንት ክሊፕ አድርገው መጠቀም ይችላሉ ማለት ነው። ይሄን ደግሞ የምታገኙት ቪው ወይም ደግሞ ብር ለነሱ ጥቅም ሊውል ይችላል እና አጥፉት። ሶስተኛ እዚህ ጋር የምናየው ሰርድ ፓርቲ ትሬኒንግ የሚለው አለ። እዚህ ጋር ያዙ አለው ሰርድ ፓርቲ ኮምፓኒስ ትሬን ኤአይ ሞዴልስ ዩዚንግ ማይ ቻናል። ምን ማለት መሰላችሁ? ይሄ እናንተ የምትሰሩት ቪዲዮ እነዚህ ሰርድ ፓርቲ የምንላቸዋለን። ለምሳሌ ላሳያችሁ፣ ሴሌክትድ ሰርድ ፓርቲ ላሳያችሁ። እነዚህ ለA121 ላብስ፣ አዶቢ፣ አማዞን፣ አንትሮፒክ፣ አፕል፣ አይቢኤም፣ ማይክሮሶፍት፣ ኦፕን ኤአይ፣ ፕሬፕሌክሲቲ፣ ፒካላብ ምናምን አሉ አይደል ኤአይዎቹ። አሁን መሰላችሁ ይህን አሁን ለምሳሌ ቻትጂፒቲ ብሮዝ እናደርጋለን። ቻትጂፒቲ ከገባን በኋላ የሆነ ኮሽን ስትጠይቁት ያን ጥያቄ ያው በደንብ አድርጎ እንዲያብራራላችሁ የሆነ ቪዲዮ ዩቲዩብ ቪዲዮ ምናምን ጋይድ ያደርጋችኋል። ይሄን ዩቲዩብ ቪዲዮ ብታዩ ያው ለመልሳችሁ ለጥያቄያችሁ መልስ ማግኘት ትችላላችሁ ብሎ ጋይድ ያደርጋችኋል። ሶ እንደዛ አይነት ነገር የእናንተን ቪዲዮ ሪኮመንድ እንዲያደርግላችሁ ማለት ነው። ገብታችሁኛላ? ስለዚህ እዚህ ጋር አለው ሰርድ ፓርቲ ካምፓኒስ የምትለውን አትርሷት። ከዛ በኋላ እቺ ጋር ሴቭ በሏት። እቺ ሴቭ ከጨረሳችሁ በኋላ ሴቭ በሉት። ከጨረሰ በኋላ ሴቭ ማለታችሁ አትርሱ። ለዛሬው የነበረውን ቪዲዮ ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ። ቀጣይ ደግሞ እንደዚህ አይነት ኖቲፊኬሽን እንዲደርሳችሁ እንደዚህ አይነት ቪዲዮዎች እንዲደርሳችሁ አበረታቱን። እንደገና ደግሞ ቪዲዮውን ሳብስክራይብ ማድረጋችሁ አይረሳ። ሰላም ቆይልኝ።